ሰላም እንዴት ናቸው ቤተሰብ? ደህና ናቸው ወይ? እኔ አለሁኝ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። ጠፍቻለሁ፣ በጣም ጠፍቻለሁ፣ በጣም ማለት ነው። ያው አንዳንድ አዛረጋል አይዲያ ማምጣት አለ ምናምን ነገር፣ ቅመም ስትሆኑ ደግሞ ጊዜ ይጠይቃል ማለት ነውና፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁኝ እግዚአብሔር ይመስገን። በጣም አመሰግናችሁ ሰብስክራይብ ለምታደርጉ፣ ላይክ ለምታደርጉልኝ ደግሞ አሁን ደግሞ ሰብስክራይብ አድርጉ፣ ሼር ላይክ አድርጉልኝ እያልኩ አንድ ሀሳብ መጥቶልኝ ነው መጣሁት። አሁን ተናድጄ ምን ትላላችሁ? በአይምና በቡራ ጉዳይ ማለት ነው። እነሱ የራሳቸው የሆነ አይዲያ ሊኖር ይችላል፣ ግን የቡራ ደጋፊዎች አበዛችሁ፣ በጣም አበዛችሁ። እንዴ ስጦታውን የሰጠ እሱ፣ ያደረገላት እሱ፣ እናንተ ስለደገፋችሁ ብቻ እሷ የምትረግጡ ምንድን ነው? በእናንተ ሰበብ ነው ስጦታውን የመለሰችው። ልጅቱ መመለስ አትፈልግም ነበረ። ስጦታው እንዲመለስ ምክንያቷ እናንተ ናችሁ። በቃ ይመኑ፣ እናንተ ናችሁ። ስጦታው የመመለሱ ምክንያት የቡራ ደጋፊዎች ናችሁ። እንዴ በቃ ሰጠ። ኦኬ እናንተን አሳይቶ እናንተን አቁሞ እኮ አይደለም የሰጠው። ወዷት አፍቅሯት ፈልጓት ነው ሰጠው። በየሄዳችሁበት ጋዝ ገዝቶላት ልብስ ገዝቶላት ምን አርገ እና ታዲያ ምን ያደርግላት? አላስቀምጣ ትመልሶ እንዴ የናክል ስጦታ በሰጠው የሚያስወቅሳት የሚያዋርዳት ከሆነ ለኔ እንደሆነ መመለሷ ተገቢ ነው ብዬ ነው ማስበው። ለምን ብትሉ እንደዛ ስራዬ ነው ብላችሁ እሱ ላደረገላት ለሰጣት ነገር እየረገጣችሁ ከሆነ እሷ ደግሞ ከጀርባዋ እየደረሰባትን የሆነችውን ነገር ማን አይታችኋል? የእሷን በደል አይታችኋል? ሁሉም ነገር እኮ ሚዲያ ላይ አይወጣም። የተደበቀ ነገር ሊኖር ይችላል፣ ወደኋላ ያሉት ነገር ሊኖር ይችላል። ስለዚህ ሚዲያ ላይ ያመጡትን ነገር ብቻ እያያችሁ አታችሁ። ሁለታችሁ ፕራይቬት የሆነ ነገር ሊኖራችሁ ይችላል። ስለ ስጠታው ደግሞ ስናንት እንዲህ ባደረገችው ስትረግጡ ሌላ የቀረውን ጨምራ እርቁን ጥላው ሰብስባ መጣች። እነሱ ነገ ሰላም ሲፈጥሩ እናንተ ወደዛ ትባላላችሁ። ስለዚህ የተጣላ ሁላ ተፋቶ አይቀርም፣ ተራርቆ አይቀርም። በፍቅር መሀል ጸብ አለ። ጸብ ከሌለ ደግሞ ፍቅር አይኖርም። ባይዘ ፍቅር ላይፍ ላይ ጸብ ሳይኖር ፍቅር አይኖር። ሁሉም እየተጣላ ነው፣ ሸፍኖ ነው መጣው። የራሱን ነገር ደብቆ አስቀምጦ ነው መጣው። ምነው የሃይሚ ብቻ ታያችሁ እንዴ? ማነው ዩቲዩበር እንደዚህ በአሁኑ አብሶ በዚህ ሰሞን ያልተጨፋጨፈ ዩቲዩበር አለ ብላችሁ ብታወሩልኝ አላምንም። ዩቲዩብ ራሱ አስጣልቶናል። ባይዘ ከነገር ውጭ ሌላ ነገር ስለሌለ ማለት ነው። የሚያስቅ ፈታ የሚያደርግ ባይዘ በሳምርና ፋኒ ጊዜ ቀርቷል ዩቲዩብ ብዬ ነው ማስበው። እና ደግሞ እንትና ጊዲና ማይ ጊዜ ቀርቷል። ጸባቸውን ቤታቸው፣ ጥላቸውን ቤታቸው፣ ፍቅራቸውን ብቻ እያሳዩ እስካሁን ስንት ዓመት 5-6 ዓመት ደርሰዋሉ። ስለዚህ አሁን ደግሞ ያለው ነገር ጸብ ብር ሆነዋል። በጸብ የሚመጣው ብር እየጣፈጣቸው ነው መሰለኝ ኢትዮጵያ ያሉት። በጸብ የሚመጣ ነገር እንደው አገራችን ያላየነው ቦታ አለ፣ ያልተዝናኑበት ቦታ አለ፣ የምታዩ ቦታዎች አሉ፣ ፈታ የሚሉበት ካሜራማናቸው እነሱን ይተውና ወንድማማቾች ጋር ያለው ፓርክ ጋር መጡና ኝኝኝኝ ይሉብናል። ኧረ ተፋቱ ከሱ ፓርክ ደግሞ ሸሸት ብላችሁ እንኳን ቪዲዮ ስሩ፣ ወጣ ብላችሁ ዴና ፍቅርን የሚሰብክ ነገር ስሩ። እንደ ተከታይ እዚህ ጋር አፉን ከፍቶ ነገር ሌላ ነገር ይመጣል። እናንተ ይዛችሁ ፍቱ። ጸብ ነው እንዴ? ከማዳም ጸብ ራሱ የእናንተን ጸብ ማየት ሰለቸን እኮ። በቃ ተፋቱ፣ ከጸብ ተፋቱ። ዩቲዩበሮች ባይዘው ጠቅላላ ኢትዮጵያ ያላችሁ ዩቲዩበሮች ከጸብ ተፋቱ። በቃ ፈታ የሚል ነገር አምጡ እንዴ! ምንድነው? በቃ እኛ ራሱ እኮ በቃ አዳፕት አድርገናል። ጥሩ ነገር አድርገን ጸብ ማየት ጀምረናል። በቃ እያፈመስናችሁ በቃ ጥሩ ከለንድ እያልን እኮ በቃ እኛም ራሱ በጣም እንድትሄዱ አድርገናል እኮ። አቁሙ እናንተ ራሱ ኮሜንታተሮች አንዱን እየደገፋችሁ በጸብ እንዲመጡ በጸብ ብር እንዲሰሩ የምታደርጉት እናንተ ናችሁ። በጸብ የሚመጣ ነገር ጥሩ አይደለም። ባይጸብ በፍቅር እንዲመጡ አድርጓችሁ ከደገፋችሁ ሁለቱንም ማለት ካፕሎቹ ሁለቱንም መደገፍ፣ ከጠላችሁ ደግሞ ሁለቱም ላይ ኮሜንት መስጠት። እከለ እንደዚህ ነው እከለ እንደዚህ ነው ብላችሁ አስተያየት ስጡ። ዝም ብላችሁ እንደመጣላችሁ አብሱም አሁን አይም ላይ ስጦታ በመለሱ እንዴት እየጨፈጨፋችሁ እንዳለ ታየኝ እኮ በስማ። በዚህም ሲሄድ አይሚ መለሰች። በዚህ የቲክቶክማ በስማ ቅዱሳን ባይዘ ቤተሰብ መዘቅዘቅ አቁሙ። ከሰደባችሁ ልጆቹን ስደቡ፣ እንደፈለጋችሁ አድርጓችሁ፣ ግን ቤተሰቦቻችሁን አዘቅዝቁ። ማለም የእናንተን ቤተሰብ ሰው ስኔካ የምሰማችሁን ስመታክል ያ ሰው ደግሞ ይሰማዋል። ብሯም የሀይሚ ቤተሰብ ስዘቀዘቅ ደስተኛ አይደለም፣ ሀይሚ የብሯ ቤተሰብ ስዘቀዘቅ ደስ አይልም። የዳኔም ስዘቀዘቅ ያቺ ሶሲ ደስ አይላትም፣ ሶስም የዳን ስዘቀዘቅ ደስ ሁለቱ እነሱ ዞሮ ይገናኛሉ። ለተወሰነ ጊዜ ነው በቃ ተፋቷቸው። እነሱ ተባክሶ ሲጨርሱ በፍቅር ይመጣሉ። ግን አሁን ደግሞ ሀይምላል ያከረራችሁት ነገር በጣም አናዶኛል። እንዴ ካልፈለገችስ በቃ ምንድን ነው? ሲጀምር እንድትመልስ ያደረጋችሁት እናንተ ናችሁ።
መልሽ ሀረስ ቲክቶክ ሊቫችሁን ከፍታችሁ ቁጭ አድርጋችሁ ማዳም ስጠራ እየዘጋችሁ ታዲያ እንዴት አይሰለቻትም? ያ ተቆራርጦ ሲሄድ እንዴት አያናድድም እንዴ? እኔ ከሱ ጋር የተገናኙት በጥቅም ነው ወይ ስለሰጠኝ ነው ወይ ስላደረገኝ ነው ወይ? በቃ ሙሉን እንደሚያለብሳት እንደሚያኖራት አድርጋችሁ ስታወሩ ሰምቻለሁ የሆነ ቦታ ላይ ማለት ነው ትናንት። በቃ ሰለቻታ፣ ሰማች። በቃ አፍንጫው ላይ ስወጣ መጣች፣ መለሰችላችሁ። በቃ ተቀበሉ፣ ብራ ለሰጠው እናንተ ተቀበሉ። ቲክቶከሮች ማለት ነው ዩቲዩበሮች ሳይሆን ቲክቶክ ላይ ያላችሁ ደጋፊዎች ብራ የሰጠውን ስጦታ ከሀይሚ እናንተ ተቀበሉ። እሺ በቃ ተቀበሉና ልበሱ፣ ተቀበሉና ተጠቀሙ ስልኩን። እንዴ አካበዳችሁ። ማንም ካፕል ሲሆን እኮ ስጦታ ተሰጣቶ ብዙ ደህና ላይፍን አሳልፎ ብሬክ አድርጎ ሌላ ጋር ያገባል። ምንድነው የእሷ መለየት ወይ የእሷ እምቢ ማለት? ይሄን ያክል የእሷ ስጦታ መመለስ እንደውም ደግ አደረገችው መመለሷ። ንጹህ ናት። በቃ መንገዷን አጥርታ መሄድ ካለባት መንገዷን አጥርታ እየሄደች ነው። በቃ አለቀ አከተመ። ምንድነው ተንጫጫችሁ እንዴ? ቲክቶክ ላይ ስትሰድቧ ትሰማለሁ። ምን ነው ይሄና እናንተ ታዲያ ማዳም ቤት ተቀምጣችሁ ማዳም የሆነ ሰው መጥቶ ኢከሌ ነው የሚያኖርሽ ስልሽ ምን ያክል ስሜት ይሰማሻል? ሲጀምር እኮ እኛ እዚህ ተቀምጠን ተጠግርገን ምን ብለን ለምን ሊኩ ገንዘብ ከመሬት ታፍሶ እንደመጣ ቤተሰብ ሲያስብ ለምን አሉን ብለን ስሜት ይመጣል። ለምንድን ነው ታዲያ? እንደዛ ነው በቃ እሷም የተሰማት እንደዛ ነው። ለምን እኛ እዚህ ጋር በምንኮሚተው ኮመትና ደጋፊዎች በምንሰጠው ተፈዞ ነው እሷም እንደዚህ ኢሊናዋ ተጎቶ ለመመለስ የመጣችሁ እንጂ ብራን ጠልታው የሆነ ነገር አድርገው አይደለም። በቃ እኔ አብሶ ሚዲያ ላይ የሆነ ኮመንት የፍቅር ጸር ነው ብዬ ነው ማስበው። ትንሽ ቆዩና የሆነ ህይወታቸው ብሬክ አፕ ያደርጋል። በቃ ስለዚህ በቃ ተፋቷት፣ ልጅቷ መለሰች፣ እሰየው በቃ ምንድነው ይሄን አክል አጋጋ ያላችሁ? በቃ የሆነ ነገር ሲመጣ አብሶ ሴቶች ላይ በጣም ትነሳላችሁ። በጣም ነው ትነሱ ሴት ላይ ለምን እንደሆነ አላውቅም። እኛ ላይም አረብ ሀገር ምንሰራ ላይም እንደዛ ነው የምንነሱብን። ሌላ ሀገር ላይ የተቀመጡት እናንተም በተቃራኒ ሌላ ሴት ላይ ትነሳላችሁ። ሴት ላይ አይነሳም። በቃ ተበዳይ ከሆነች በቃ ደግ አድርገች። ተበደልኩ ካለች ምንድን ነው ከተበደለች ተበደለች ነው። ከተበዳይ ጎን ሆኖ እዩ ማለት እነሱ እዛ ጋር ሚዛን እያደረጉ ነው አጠገብ ያሉት። እናንተ እዚህ ጋር ወጥቶ በቃ ማረጋጋት ይታረቃሉ። ነገ አዲስ ቀን ነው። ብዙ ጥሩ ደግሞ የምትበሱቱ አላችሁ፣ በጸሎት የምታስቡ አላችሁ። ሁሉም አይደለም፣ አንዳንድ ያልገባው ማለት ነው። ያልበሰ ጥሩዎች ናቸው። እንደዚህ ቁጭ ብላችሁ እየዘቀዘቃችሁ ስጦታ መለሰች፣ በቃ ተቀበለ እሱ ነገ መልሶ ይሰጣታል። በቃ እንዴ ተጋብቶ ተፋቶ በቃ ረጅም ጊዜ ከሆነ በኋላ ተመልሶ ወልዶ ይታረቃል። ተመልሶ ከጊዜ በኋላ ይታረቃል። የሆነ ነገር ይመጣል። ግን እነዚህ የተናገራችሁ ድምጻችሁ ሪከርድ ተደርጎ የሚቀመጠው ሰዎች ተጠንቀቁ። ይሄን ቦይስ በሰማችሁ ቁጥር እናንተ በመልካም እንኳን ብትሄዱ መልሳ ትቀበላችሁ። ልጅቷ በጣም ነው የሚያስጣላ። እንዴ እነሱ ለሚኖሩት እነሱ ለሚያገኙት ገንዘብ እናንተ ሰውን ክፉ መናገር ምን ያስብላል? እነሱ ኮመንት ሰጥታችሁ እንደዛ አይታችሁ ላይክ አድርጋችሁ እነሱ ለሚያገኙት ገንዘብ ቤተሰብ ተሰድቦ ቤተሰብ እንደው አንዳንድ እንትና ማናት ከኢፋ ጋር መሰራዋለች ማለት ነው። በጣም ፍፍዬ በጣም ነው የምወዳት። እንኳን እምቢ አለች ዩቲዩብን መስራት እንኳንስ እምቢ አለች። እንደዛ ነገር እንኳን ሳልተቀላቀለችው ለምን እንደዛ ተሰርቶ ቤተሰብ ተወቅጦ ቤተሰብ ዝቅ ተደርጎ የሚመጣ ከሆነ ገንዘብ በአፍንጫ አውጣው እንኳንስ እምቢ አለች። ደግ እንኳንስ እምቢ አለች። ትናንት ነው የሆነ ቦታ ላይ ተፖስታ አይቻለሁ። እምቢ ብላለች። ሰጠች ለወንድሟ ነው ሸጠች። እንደዛ ነገር ደግ አደረገችው። ለምን እንደው ታውቃላችሁ? አንዳንዴ በስርዓት የምሰሩት ሳይወገን እንደዛ አይነት ዲፕል እንደዚህ ጸብ ውስጥ ገብቶ የሆነ ማለት ፕራንክ መጥፎ ፕራንክ ውስጥ ያልገቡት በክብር ከነ ቤተሰቦቻቸው ሳይዘቀዘቁ። አሁን የተንቢ ወንድም ይፋም ነፂም የተንቢም አንድ ቀን ቤተሰቦቻቸው ተዘቅዝቆም ተሰርቦ ማያውቅ በክብር ነው የሚኖሩት። ለምን መጥፎ ፕራንክ አይሰሩም። ማናት የዛ እሹ ደግሞ የተንቢ ናት። የተንቢ በጭራሽ መጥፎ ፕራንክ አትወድም። በጣም ነው ማደንቃት። ከዛ የዘለለ ራሳችሁ ታመጣላችሁ፣ ራሳችሁ ታሮጣላችሁ፣ ራሳችሁ መጥፎ ነገር እንደሆነ እያወቃችሁ ፕራንኩን ትሰሩና ራሳችሁ ቤተሰቦቻችሁን ታዘቀዝቃላችሁ፣ ራሳችሁን ዝቅ አድርጋችሁ ትሳደባላችሁ። ራሳችሁ የሆነ ቦታ ላይ መሰሩ ስራዎች የሚያስቁ ነገሮች ተቀምጦ በቃ የሆነ ጌሞች ተቀምጦ እናንተ መጥፎ ጌም ትሰሩና በዛ ትጣሉና ቤተሰብን ታዘቀዝቃላችሁ። አረ ይቅርባችሁ እንዴ! በስማም ይቅርባችሁ። በቃ ጸብ ይቅርባችሁ እንዴ! በእናንተ ሰው እኮ በቃ መስሪያ ሆናችኋል። የሰው መስሪያ ሆናችኋል ፕራንክ በምታደርጉ። አረ ፕራንክ ከዚህ በፊት መጥፎ ፕራንክ ሰርታችሁ ኮመንት ጥሩ ነገር ካልታየ ከዛ ሰው ጋር ጥሩ ነገር እይታ ካልመጣ ያንን ፕራንክ ማቆም እኮ ነው። መጥፎ ለሰው መጥፎ እንትን ስሜት የሚሰጠውን ኮመንት አቆሙት፣ ወይ ደግሞ ፕራንኩን አቆሙት። ጥሩ ነገር ስሩ እና በሰረፈ ሰላምን ፍቅርን እግዚአብሔር ያወርድላችሁ። በጣም
ሰላም እንዲወርድላቸው መልካም ምኞት ነው። ለምን እንደሆነ ታውቃላችሁ? የሰው ጸብን የሰው መለየትን ማንም አይፈልግም። ለመለያየት ደግሞ ግሩፕ እየከፈታችሁ የምትዘቀዝቁና ስለ ስጦታ የምትሳደቡ እሰይ ደግ አደረገች። አቁምላችኋለሁ። ኮሜንት፣ ላይክ፣ ሰብስክራይብ አድርጉ። ተመልሼ እመጣለሁ። ባየሁት አስተያየት ግን አልወርዳችሁም። በካይምራ እስካልወረዳችሁ አልወርድም። ለምን ብሩንም እወደዋለሁ፣ ወንድሜ ነው። ግን አሁን ላይ ያላችሁ አይም ላይ ያላችሁን አመለካከት አውሩ። በቃ ማንኛውም ሰው እንደሆነ ሆነ። በቃ የተበደለችበት የደረሰባት ነገር ካለ እሱ ፋይን አደረገችው እና ምን ልታደርግ ነው ብላለች። እኔ ነኝ ብላለች። በቃ እሷ ነች። ማንም አይን ሊነካት አይችልም። በሴትነት ማንም ሊነካኝ አይችልም። አልደራደርም። የሆነ ነገር ቢመጣብኝ ማለት ነው። ብሩን እየወገንኩ አይደለም፣ መጥፎ ነው እያልኩ አይደለም። የተሰማትን ስሜት ራሷ ነች የምታውቀውና ተፋቷ አዳይ የብሩዋ ቤተሰቦች እና ሁለቱንም ላይክ በማድረግ ሰብስክራይብ ማድረግ በመደገፍ ጥሩ ነገር ይዞ እንዲመጡ አድርጉላችኋለሁ። በተረፈ ተመልሼ በሌላ ቪዲዮ እስከመጣ ድረስ ባይ ይላችኋለሁ።